በተለይ ለሴቶች ትልቅ ትምህርት ይሆናል ብዬ ነው ያሰብኩት። እሱ ምንድነው? በጣም ትልቅ ሚስጥር ነው። እስካሁን ሚስጥሩ ነው በጣም እንጃ ከአቅሜ በላይ ሆኖብኛልና ሰላም ጤና ይስጥልኝ። ውድና የተከበራችሁ የመሲ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እናንተ እንዴት ናችሁ? ውድ ተመልካቾቼ ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? ስራ፣ ጤንነት ሁሉ እንዴት ነው? እኔ ሰላም ነኝ እግዚአብሔር ይመስገን። እንግዲህ ለዩቲዩብ ቻናሌ አዲስ የሆናችሁ መሲ ዩቲዩብ በሚለውን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። እንደዚህ አንዳንድ አዳዲስ ቪዲዮዎችን ለቃለሁኝ። እናም ቤተሰብ እንድትሆኑ ተጋብዛችኋል። እዚህ በመቀጠል እንግዲህ ይዤላችሁ የመጣሁት አንድ በተለይ ለሴቶች ትልቅ ትምህርት ይሆናል ብዬ ነው ያሰብኩት። እሱ ምንድነው? በጣም ትልቅ ሚስጥር ነው። እስካሁን ሚስጥሩን አውጥቼው አላውቅም። አሁን ግን ሲበዛብኝ ከአቅሜ በላይ ሲሆንብኝ ሚስጥሩን እስኪ ለሴት እህቶቼ እንግዲህ አንዳንድ ወንዶችን ኖር ትችላላችሁ ብትመለከቱት አይጎዳችሁም፣ ግን አብዛኛው ለሴቶች ነው። በጣም ከአቅማችን በላይ የሆነ ነገር እናንተም ሊሆን ይችላል። በነገራችን ላይ እንግዲህ ይሄ የራሴ የግሌ ነው ብዬ ያስኩት ነው፣ ግን እናንተም ትማሩበታላችሁ ብዬ የማስበው ነገር ነው። እሱ ምንድነው? እንግዲህ በጣም የሚያቃጥለኝ ከአቅሜ በላይ የሆነብኝ ብነግረው አልሰማኝ አለ። በጣም ከባድ ይህንን ሚስጥርም ወደ እናንተ እንዳቀርብ ስጠይቀው አይ ማቅረብ ትችያለሽ፣ ግን ብታቀርቢው ባታቀርቢው ዞሮ ዞሮ ምንም አይነት ለውጥ የለውም ያለኔ ሁሉም ነገር ስለማይሳካ ምንም ታደርጊው ነገር የለሽም፣ ዞሬ ዞሬ የትም ቦታ ብትሆኚ ልለቅሽ አልችልምና ያው ግዴታ የራስሽ ጉዳይ ነው አለኝ። እንግዲህ አብረው የተወያዩበት ነገር መፍትሄ አይታጣም አይደለም እንዴ? ስለዚህ አብረን ብንወያይ ጥሩ ነው። እስኪ ብዙ ተመልካቾችም አሉን ከነሱ ጋር አብረን እንወያይ ስለው ፈቃደኛ አይደለም። የራስሽ ጉዳይ ነው ያለኝ። አሁን ራሱ ያው ካጠገቤ አለ፣ ግን ወደዚህ መግባት አልፈለገም። ከፈለግሽም ደግሞ መጨረሻ ላይ ሀሳቤን ልሰጥ እችላለሁ ወይንም ለተመልካቾቼ ወጥቼ ልታይ እችላለሁ ነው ያለኝና ሀሳቤን እስከቋጭ ድረስ ያው ቁጭ ብሎ እየተመለከተኝ ነው። ግን ብትገባ ይሻል ነበረ። ምንም ማድረግ አልችልም፣ ለብቻዬ ነው የወጣሁትና ዞሮ ዞሮ ኋላ ላይ ግን መውጣት ግዴታ ነው ማለት እንደዚህ ከሰዎች ተመልካቾች ተደብቀ እነሱ የግድ ያውቁኛል ብለህ ስለሚያውቁኝ ግዴታ መውጣት አያስፈልገኝም ብለህ ከኔ ጋር ከምትጎርርብኝ ይልቁን ወጥተህ ሀሳብህን አንተን ብትገልጽ ጥሩ ነው ብዬ አስባለሁ። ያለያ ግን በቃ ካሁን በኋላ መሮኛል። እየሰማ ነው አብዛኛው ለተመልካቾች አንተ እሱ ይውጣ እኔ አይመለከተኝም። ዞሮ ዞሮ ካሁን በኋላ ግን መሮኛል። በጣም አቃጠለ። ተቃጥያለሁ። ለምን ብዬው ነው የምቃጠለው? ሲፈልግ ማለት ነው የግዴታ እኔ አልፈልገውም ደግሞ አልፈልገውም ብዬ ደግሞ እንትን እንዳልተው ደግሞ እንዴት አድርጌ ልተው? ግዴታ ያስፈልገኛል። ሁሉም ነገር ያለ እሱ አያምርም። እሱ ያሌለበት ነገር ደስ የሚል ነገር የለውም። የግዴታ እሱ ያስፈልገኛል እና ደግሞ ግን ያው የግዴታ ወጥቶ እንደሚናገር አልጠራጠርም። መጨረሻ ላይ ይናገራል። ባይናገርም ደግሞ እኔ ራሴ ጎትቼ ሊሆን አወጣዋለሁ። ስለዚህ እስኪ ሁላችሁም ያላችሁን አስተያየት እንደዚህ እያቃጠለኝ በተለኛ ሴቶች በጣም ነው የተቃጠልን ያለነውና
ምን ማድረግ እንዳለብን ራሴ አላቅም። ይሆን አንድ መፍትሄ ነገር ብናመጣ ደስ ይለኛል። ምክንያቱም ለምን ሁሌ ያቃጥሉናል? ለምን ነው የሚያቃጥለኝ? ከአቅሜ በላይ ሆኗል። ካሁን በኋላ ግን የፈለገ የሚያስፈልገኝ የሚሆን የራሱ ጉዳይ፣ ያለሱ ግዴታ ግድ እሱ ያስፈልገኛል ያለሱ ሁሉ ነገር አያምርም ብዬ እኔ መቃጠል አለብኝ የለብኝም። ስለዚህ ካሁን በኋላ ማለት ነው ከራሴ ርቆ እንዲኖር ነው የምፈልግ። በጣም እኮ ነው የሚያስጠላል። ከሱ እንደምላቀቅ እኔ አላውቅምና በጣም እንጃ ከአቅሜ በላይ ሆኖብኛል። እና እናንተም እስኪ እንግዲህ ለእኔ ብቻ ሳይሆን ያው ለእናንተም ጭምር ነው የማዝነው። ምክንያቱም ከእኛ ጋር የሚላቀቅ አይደለምና ተወኝ፣ አታቃጥለኝ፣ ተወኝ፣ አታቃጥለኝ። ሁልጊዜ ማቃጠል፣ ሁልጊዜ ማቃጠል። ካንተ መቼ ነው የምንለያየው? ካንተ ጋር መቼ ነው? በቀን ሁሌ እንደዚህ ነው የሚያቃጥለኝ፣ እንደዚህ ነው የሚያስለቅሰኝ። ሶፍታለህ፣ ትወጣለህ፣ ሀሳብክን ትናገራለህ ማለት ነው። ወደ ተመልካቾች እንግዲህ እንደምታዩት አቃጥሎኝ የልቡ ሲደርስለት ያው ወደ መድረክ እወጣለሁ፣ እታያለሁ። ስለዚህ ለሁሉም መልእክት አለኝ። አንቺ ያልሽውን ነገር ያንቺን ሴትነት ደግሞ እናገራለሁኝ። እስኪ ምን አይነት ሴት ነሽ እንደዚህ ብለሽ የምትንቦቃቦቂ እንባ በእንባ የምትሆኝ ብሎ አቃጥለኝ ምን እንደሆነ ይሄ ነው ሚስጥር። እኛውም በየትኛውም ቤት ሽንኩርት አይጠፋምና ስለዚህ ሽንኩርት ደግሞ በጣም ነው የሚያቃጥለው። አንዳንዱ ደግሞ በጣም ያቃጥላል። በእርግጥ ያው ይሄ ለኛ መዝናኛና ፈታ እንልበታለን ብዬ ስላሰብኩ ነው ይህን ቪዲዮ የሰራው። አለሙም ውድ ተመልካቾች እንግዲህ ያው ምንድን ነው ብላችሁ ሰፍ ብላችሁ ለማየት ሚስጥር ለመስማት አይታችሁ ሊሆን ይችላል ወይ ፈታ እንዳላችሁ ተስፋ አደርጋለሁ። በመጀመሪያውም ደግሞ መጨረሻውን ለማየት የጓጓችሁ እንደሆነም ደግሞ አልጠራጠርም። ያው የዛሬ ቪዲዮ ይሄን ይመስላል። እንግዲህ ቀልድ አዘል ነገሮች ነው ይዤላችሁ የመጣሁት። ፕራንክም እንደሆነ ለእናንተ እንግዲህ ተስፋ አደርጋለሁ። ስለምትከታተሉኝ አመሰግናለሁ። ውድ ስደተኞች እህት ወንድሞቼ፣ እንደዚህ በሀገር ውስጥ ያላችሁ ሁላችሁም በጣም ነው የምወዳችሁ። እንደዚህ ጊዜያችሁን ሰጣችሁ ስለምትከታተሉኝ ደግሞ በጣም ነው የማመሰግናለሁኝ። እንግዲህ ዛሬ ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ በማድረግ አስተያየታችሁን መግለጽ ትችላላችሁ። እንዲሁም ታች ኮሜንታችሁን ማስቀመጥ ትችላላችሁ። ከተመቻችሁ ላይክ አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ